ምክር ቤቱ የተለያዩ ሹመቶች በማጽደቅ ተጠናቀቀም። ሰላም ጤና ይስጥልኝ የሲሎቱ ቤተሰቦች እንደምን ቆይታችኋል? የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩ። የከተማ አስተዳደሩ ምክር ቤት ከ11.5 ቢሊዮን ብር በላይ ተጨማሪ በጀት አጸደቀም። የአዲስ አበባ ከተማ አስተዳደር ምክር ቤት 11 ቢሊዮን 556 ሚሊዮን 999 ሺህ ብር ተጨማሪ በጀት በሙሉ ድምፅ አጽድቋል። ምክር ቤት በከተማ እየተከናወኑ ያሉ የልማት ስራዎች ለመደገፍ የቀረበለት ተጨማሪ በጀት ያጸደቀ ሲሆን በጀቱ ለመደበኛና ለካፒታል ወጪ ይውላልም ተብሏል። ከተማ አስተዳደሩ በበጀት ዓመቱ መጀመሪያ ከ230 ቢሊዮን ብር በላይ በጀት አጽድቆ ስራዎች ሲሰራ መቆየቱም ተነስቷል። ምክር ቤቱ የተለያዩ ሹመቶች በማጽደቅ የተጠናቀቀ ሲሆን በዚሁ መሰረት ወይዘሮ ቆንጂት ደበላ ውላ የአዲስ አበባ ከተማ አስተዳደር የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ እንዲሁም አቶ አወሌ መሐመድ ኦመር የአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ ሆነው ተሹሟል። በተጨማሪም ወይዘሮ አይሻ መሐመድ አደን የአዲስ አበባ ከተማ አስተዳደር የኢንቨስትመንት ኮሚሽን ኮሚሽነር፣ ህይወት ሳሙኤል ጸጋይ የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር እና ሲስተር ሶፊያ አለሙ የሴቶች የወጣቶችና ህጻናት ቋሚ ኮሚቴ ሰብሳቢ ሆነው መሾማቸውም ተገልጿል።